ሰላም አስገቢና ምንድን ነው? ውጭ ልትወጪ ነው? 8 ሰዓት እኮ ግቢያ ላይሽ መጣሁ። ቀን ሰላም አልነበርሽም እኮ ቀን ሰላም አልነበርሽም። ላይሽ መጣሁ። ምን ሆነሽ ነው? አስጨነቅሽኝ እኮ ናፈቅሽኝና መጣሁ ላይሽ። ናፍቆት ያሳድራል እንዴ? ናፍቆት ያሳድራል። ደህና ነኝ። ምንድን ነው? ሰላም ሰላም፣ ጤና ይስጥልኝ ውድ የኔና የአኔ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። አሁን ከሌሊቱ 8 ሰዓት ማለት ቀን ከኔ ጋር ትንሽ ሰላም አልነበርንም። እሷም እያሳየችኝ የነበረው ማለት ምንድን ነው? እሷም እያሳየችኝ የነበረው ፊት ጥሩ አልነበረም እና ደህና አትመስለኝም። ደግሜ ደወልኩ አታነሳም። ሰላም አትመስለኝም። ለእኔ የሆነ የደበቀችኝ ነገር ያለ ይሰማኛል እና ታምራትን የምርከተኛበት ቀስቅሽ ሆኑ ይዤ የመጣሁት እና ቤቷ ሄጄ ቼክ ላደርጋት አሁን መጥቻለሁ። ያው በዚህ ሰዓት ትኖራለች ብዬ አስባለሁ። ከዚህም አትሄድም በዚህ 8 ሰዓት። እኔ እንቅልፍ ያጣሁት ምር እንቅልፍ አጥቼ ነው። ቀን ሰላም ስላልነበረች ምንድን ነው ብዬ ነው። ከዛ በኋላም ደግሞ ላገኘት ሞከርኩኝ። ደጋግሜ ስልክ ስደውል አታነሳለኝም እና ቤቷ መጥቻለሁ እና እስኪ ውስጥ ገብተን እንዴት እንደሆነች እናያታለን። አብራችሁን ቆዩ ጋይስ። በጣም ነው የሚያስፈራው። ለምን ሰው ቤት በሌሊት መምጣት በጣም ነውር ነው በእኛ ባህል እና በጣም ያስፈራል። ነውር ነው በእኛ ሀገር እና ግን አላቅም ደፍሬ እንደምንም በሩን አንኳኳለሁ። ትኑር አትኑር ምንም ማውቀው ነገር የለም። መብራት ግን አልጠፋም አለች ማለት ነው አይደል? ታምራት አለች ማለት እያስፈራል። እንደ 8 ሰዓት ከ25 እኮ እያለ ነው። እኛ ራሱ ማለት እብደት ነው እንደ ይሄኛ ቆኛ እኔ እንትን ይህም ነው ለይቶልኛል። እኔ ልክ አይደለም ማለት እሺ ምን ላድርግ? ታምራት ቀን እኮ ሰላም አልነበር ማለት እያያት አልነበር እንዴ? ሰው ቢሳት ማልተኛ አንተ በጣም ነው የሚያስፈራው። ተኝታ ይሆናል። እኔ ነኝ ቅዱስ ነኝ አለች። እሺ ሰላም እንዴት ነሽ? ማንም የለም። ሰላም አስገቢና ምንድን ነው? ውጭ ልትወጪ ነው? 8 ሰዓት እኮ ግቢያ ላይሽ መጣሁ። ቀን ሰላም አልነበርሽም እኮ ቀን ሰላም አልነበርሽም። ላይሽ መጣሁ። ምን ሆነሽ ነው? አስጨነቅሽኝ እኮ ቀን የሚሆን ነገር ንገረኝ አልኩሽ። አልነግርም እኮ አልሽኝ። እሺ ግባ። አንቺ ተኝተሻል። ስልክ አላነሳልሽኝ እና ምን ላድርግ እንዴ? ኖሽን ችግር ማታለሽ በሰላም ስልክ ማታለሽ ስደውል አላነሳልሽ። ከዛ በኋላ እሺ ታዲያ ምን ላድርግ ታዲያ? እሺ በሰላም እኮ ነገ አይደርስም። ምንድን ነው? እሺ
ለምን ስልክ ማተነሽ? እኔ ከዛም ነገር ሌላ አደረግ ነበር። ማርያም ማለት በጣም እያሰበሽ ማለሽ ምን ላድርግ? አንቺ በኔም ቦታ አስቢ ማለት በኔም ቦታ ሆነሽ ለማሰብ ሞክር። እሺ ምንድን ነው የተፈጠረው? በቃ አልችልም እኮ ማለት ይሄን ልጅ ራሱ ከተኛበት ቀስቅሾ ነው ይዤ የመጣሁት። እሺ ምንድን ነው የተፈጠረው ነገር ነው? እና ምንም ሳትሆኚ ነው ቅድም እንደዛ አይነት ማለት እንደዛ እየሆንሽ መጣሽ? በቃ እሱን ለመጠየቅ ነገ አይደርስም ነበረ። ከሌሊቱ 8 ሰዓት እኔ እንቅልፌ እራሱ እና እኔ ቁጭ ብዬ ልተኝ ነው እና ምን ላድርግ ታደርግ እኔም እዚህ ሶፋ ላይ ተኛለሁ። አንቺ ናፈቅሽኝና መጣሁልሽ። ናፍቆት ያሳድራል። ናፍቆት ያሳድራል። ደህና ነህ ግን? ደህና ነኝ። ምንድን ነው የሚያስመጣ ነገር? በቃ ናፍቆትሽ ናፍቄት ነው እኮ ነገ አይደርስም ናፍቆቱ። ናፍቆት መቼ ጊዜ ይሰጣል? ፋታ እኮ ሲጥም አንዳንዴ እጅ በደረት አድርገህ ናፍቆትን ትነግረኛለህ? አይቻልም። ኮራጀነን ብዬ ናፍቆት የምር ማለት ቀልዱስ ቀልድ ነው። ግን እሺ ምን ነበር የተፈጠረው? ቀን ሆነ ምን ነበር የተፈጠረው? ምንም አልተፈጠረም። ምን ተፈጠረ አልኩህ። ለምን ነበር እንደዛ ስትሆኝ ነበር? ለምን እንደዛ ስትሆኝ ነበር? በቃ ዝም ብዬ እንትን ነበረ። ፔሬድ የመቶብኝ። ፔሬድሽ ከዚህ ፊት ምን ለመጀመሪያ ጊዜ ነው እንደ መጣ ማለት? ስንት ጊዜ አንድ የመጣ ማለት? ሁሌ እንደዚህ ነበርሽ እንዴ? ያው ሁሌ እኮ ተመሳሳይ ባህሪ አይሰጥም ፔሬድ። ሴት ካልሆንክ አትረዳም። ለዛ ነው የመጀመሪያሽ ነው ፔሬድ ሲመጣ አይደለም። የምር ማለት የመጀመሪያሽ ነው ፔሬድ ሲመጣ። አትሳቅ እንዴ! ወስደነ ይስቃል እንዴ? የምሬ ነው ማለት የመጀመሪያሽ ነው ፔሬድ ሲመጣ። ግን የመጀመሪያ አይደለም። ግን ፔሬድ ሲመጣ ባህሪው ሁሌ ተመሳሳይ አይደለም። የተለያየ ባህሪ ነው የሚያመጣው። ኦኬ አንዴ ሲመጣ ስልክ እንዳታነሽ ያደርጋል። አንዴ ሲመጣ ፍቅረኛሽን አይንን ላፈር ያስብልሻል። ማለት ሆርሞንሽ ነው ሲያረግዙ ነው ሴቶች ባሎቻቸው የሚያስጠላቸው። ያንቺ ደግሞ ፔሪድ ሲመጣ ነው ፍቅረኛሽ የሚያስጠላሽ። አንቺ ስለጉድ ነው ምናት አንቺ ፔሪድ በጣም ታሪካዊ ነው። አሁን እኔ በሱ እንዳልሆነ አምሹር ሰው አና ማለት እኔ አሁን ሄጄ መተኛት እፈልጋለሁ ማለት አስቢ። እኔን ለዚህ ልጅ አስቢ። ሰዓቱ 8 ሰዓት ይኸው ካርባ ለመጣችሁ ኑ አላልኳችሁም አይደለ? ኑ አላልሽም። አንቺ እንኳን ኑ ማለት ስልክ አንስተሽ እኮ ደህና ነኝ እንኳን እኮ አላለሽኝ። ኑ ተዩ እንዴ ሀና ማለት ምንድን ነው ማለት? ምንድን ነው የተፈጠረው? ምንድን ነው አፕን ያደረገው? ንገረኝ እንጂ እኮ ቀን ምንድን ነው? እሺ ደህና እንዳለሽ ሀና ውስጥ ፊትሽም ያስታውቃል፣ ውስጥሽም እኮ ያስታውቃል። ሰው ለምንድን ነው የምትደበቂኝ? ከመጀመሪያው አንቺ እኔን ሚስጥር መደበቅ የጀመርሽ ነው። እኔ ለአንቺ እንደዚህ በሆነ አንቺን ደስ ይልሻል? አሁን ለምሳሌ እኔ ከመሬት ተነስቼ ዝም ብዬ ብቀያየር ወይ አንቺ ባኮርፍሽ ስልኬን ዘግቼ በጠፋ ምናምን ደስ ይልሻል? እና በሌላ ነገር አትይም። አንዳንዴ ሁሌ እኮ ሙድ ተመሳሳይ አይደለም። ወዴ በሌላ አትይም። በእውነት ቅዱስ ማለት በመጥፎ ምናምን አትይብኝ። እኔ ምንም እንትን ያልኩት ነገር የለም። ግን ሁሌ ሙድ ተመሳሳይ ላይ አይሆን ማለት ይቀየራል። እዛ አሁን ከቀስቀሳችሁ እንደዚህ አይነት ነገር ጠየቅ በግድ ነው። እኔ ለራሴ እንቅልፍ ወሰደኝ። እሺ ማለት ልብስ እንገዛለን ለእኔም ለአንቺን ተባብለን አይደል እንዴ? ለሁለታችንም አልገዛንም። ከቤት እኮ ስንወጣ እኮ
ለመግዛት ነበር የወጣ ነው። እየደወልሽልኝ ነበር ቶሎ በል ማለት እያልሽ ነበር አይደል? እያጣደፋችሁ ነበር አይደል? ከቤት ወጣሁት እኔ። ከዛ በኋላ ልክ ቡቲክ ስንገባ ሌላ ሰው ሆንሽብኝ እንዴ። ከቤት ስትወጣ ምንድነው የገጠማት ታምራት አልኩት። ምንም ነገር አለ። እሱም ምንም ነገር ሊነግረኝ አልቻለም። አንቺም ደግሞ የሆንሽው ነገር ልትነግረኝ አልቻለም እንዴ። ነፍሴ ተጨነቀች እኮ እኔ ማን ነው ማለት እኔ በመሀል ቤት እኮ በጣም እንትን ነው እንዴ። ምን ሆናችሁ ነው እናንተ? ማለት ቀልድ ነው እንዲያዝ ነው ሀና ማለት አንቺ ስትፈልጊ ታጎርፊያለሽ፣ ስትፈልጊ ትጠፊያለሽ ምናምን እኮ። ታዲያ ምን ማለት እንዴት ነው ታዲያ? ከዚህ በኋላ ማለት እንዴት ነው የምንቀጥልስ? ነገ ተነስተሽ እንደምጠፊ እያወኩኝ እንዴት ነው ሰላም አግኝቼ እኔ ስለመኖር ተረጋግቼ መኖር የምችለው? እስኪ ንገሪኝ። የሆንሽው ነገር በግልጽ ካልተናገርሽ ምኑ ጋር ነው ታዲያ? ማለት ትልቅነታችን ወይም መማራችን ምኑ ጋር ነው ታዲያ? ምንም ነገር ሀፕን ሊያደርግ ይችላል፣ ግን ደግሞ ማውራት አለብሽ። ኮሚኒኬት ምንድነው ዲስኬት ማድረግ አለብሽ ከፍቅረኛሽ ጋር። ነገ ትዳር ትይዣለሽ አይደል? ነገ ትልቅ ተቋም ትዳር የሚባል ነገር እኮ ይጠብቅሻል አይደል? ዛሬ የሆነ ነገር ችግር ሲፈጠር ምንድነው ችግሩ እያደረ እየዋለ ሲሄድ ስር እየሰደደ እየሰፋ በጣም እየከፋ ይመጣል ችግሩ። ያ ነገር ግን እንዳይመጣ ምንድነው ማድረግ ያለብሽ? ችግሩን ከስር ከመሰረቱ ከእንጭጩ ነበረ መፍትሄ የሚፈለግለትን ነገር ካለ መፍትሄ ይፈልግለት ነገ ከመክበሩ በፊት ማለት ነው። ሜቢ ዛሬ ቀላል ነገር ሊሆን ይችላል አንቺን ሜቢ ብቻ ያስጨነቅሽ ነገር። ስለዚህ እባክሻና አሁን እንደዚህ መሆንሽን ታይና የተፈጠረው ነገር ነገርኝና ለችግሩ መፍትሄ እንፈልግለት እና እየጠበኩሽ ነው። ባይዘው ምንም የለም፣ በጣም ምንም የተፈጠረ ነገር የለም። ወይም መድኃኒዓለም ማለት እንዴት ነው? ምንም የተፈጠረ ነገር የለም ማለት ነው ማለት ነው። ንገሪኝ፣ ምንድን ነው የተፈጠረው? ንገሪኝ፣ ለኔ ንገሪኝ። ምንም አልተፈጠረም። አንደኛ እኔ የታዩ ልታሳብደኝ ምንም አልተፈጠረም ስላለች ግን ያት እንዴት እንደምትሆን እኮ ምንም የተፈጠረ ነገር የለም። በቃ አንዳንዴ ሰው ሁሌ ተመሳሳይ ሙድ ላይ ሊሆን አይችልም። በቃ ያ ብቻ ነው፣ ሌላ ነገር የለም። የሆነ አንዳንዴ ሙድ ሳታስቦ ተቀይሮብህ ካያውቅም እና እኔ ከመሬት ተነስቼ ነው አንቺን ያስጠላሁሽ? ኧረ በጭራሽ አላስጠላኝም። ቅዱስ ወይ ባላስጠላሽ ነው ታዲያ ሁሉ ሰዓት ስልክ ይደውልኩኝ ቻርጀር አድርገሽ የተኛሽ? ማርያምን አላስጠላኝም። እኔ ሳይለንት አድርጌው ነው ሳይለንት አድርጌ ማንንም ማውራት አልፈልግም። እንደዛ ነው። ኧረ እኔ አንተን አለ ከዚህ ፊት ራት በላ ገባ ቤት ገባ ምናምን የምትይኝስ ቀረ። ዛሬ አልጠየቅም። ዛሬ ራት መብላቴ ዛሬ ቤትም መግባቴ ምናምን አያስፈልግም ነው እሺ አሁን ማለት ምንድን ነው? ችግር የለብኝም። ምን መሽቶብኝ ነው እንዴ? ችግር የለውም እኮ ምንድን ነው የሆንሽው ነገር? በጣም እያሰንሽ ነው ማርያምን። እኔ በጣም የተጨነቅኩ ነው። የሆንሽው ነገር ተናገሪ። ይኸውልሽ መፍትሄ እንፈልግለት። ይሄ ነገር ሜቢ ችግሩ ትንሽም ትልቅም ሊሆን ይችላል። አላቅም እኔ ማለት ምን እንደተፈጠረ አላቅም። ግን ደግሞ ስር ከመስደዱ በፊት መፍትሄ ልንፈልግለት ወይ ልናገኝለት የምንችል ችግርም ሊሆን ስለሚችል የተፈጠረው ነገር ንገሪኝ። በቃ ምንም ቢፈጠር ንገሪኝ። ለኔ እኔ ከጎንሽ አለሁ አይደል? ማለት ቃል ገብቼልሻለሁ እኮ በደስታሽም በችግርሽም በማለት ሁሉም ነገርሽ ላይ ከአንቺ ጋር ለመሆን ሰው ምንድነው ንገሪኝ። በቃ እኔ ከጎንሽ ነኝ። ይህን ችግር ማለት ምንም አይነት ችግር ውስጥ ብትሆኝ እንወጣለን፣ እናልፈዋለን። ግን ካልነገርሽ እንዴት ነው አንቺ መርዳት የምችለው? እሺ ንገሪኝ። ማለት እንዴት አድርጌ ልርዳ? ስለምንም ነገር ስለ ችግሩ ሳላቅ እኔ አሁን ትናንትና ዝም ብዬ ነው እንደዛ የሆንኩት። በዛ ጉዳይ እርዳታህን አልፈልግም። ሰላም ነኝ። ከዚህ በኋላ ሰላም እንሆናለን። የኔ እርዳታ ማለት የማትፈልጊበት ነገር ምንድን ነው? ማለት በራሴ ጊዜ ስለሆነ ሙዴ የተቀየረው እሱ ያንተን እርዳታ አያስፈልገኝም። በራሴ ጊዜ ይስተካከላል። እና ግን አላሳዝንሽ ማርያም? ማለት እንቅልፍ በዚህ ሰዓት እዚህ መምጣቴ ምናምን ማለት እንዴት ነው? ጭራሽ ደግሞ ይህን ችግር ብቻዬን እፈታለሁ አንተ አታስፈልግም የምትይው ምን ማለት ነው? እሺ ማለት እንትና ማለት አንተ የሚያስጨንቅ አንተ የሚያሳስብ ጉዳይ አይደለም እሱ። በቃ ትቼዋለሁ፣ ረስቼዋለሁ ማለት
በቃ ከዚህ በኋላ ሰላም ነው። እንደዛ አልሆንብህም፣ አልቀየርብህም። እንዴት ነው አንቺ የሆነ ነገር ሆነች እያስመሰልሽ እንደሆነ እያወቅሁ እንዴት ነው በእውነት እያስመሰልኩ አይደለም። ደግሞ አስመስለው እያስመሰልኩ አይደለም። ድንገት የተፈጠረ የባህሪ መቀየር ነው። ከዚህ በኋላ እንደዛ በጣም እግዚአብሔር እኔ በጣም እንትን እያልሽኝ ማለት እያስከፋሽ ነው። ግን ማለት ይታወቅሽ ማለት ላታ ማለት እንዴት ነው የማይከፋኝ? አይክፋ እንዴት ነው የማይከፋኝ? ምን ይሰራልኛል ለኔ እናንቺ ካለሽበት ቤት ውጪ እኔ ይቅርታው የት ነው የምተኛው? ለአንቺ ቁመት ነው የሶፋ በቅቶ ቀለልሽ በጣም አሁን እሱን ቀሎን ተይና እባክሽ የተፈጠረው ነገር ንገረኝና እኔም ልሂድ። ከዛ በኋላ ልጁም እኔ ጋር ነው የሚያደርሱ። ምን ተመልሰህ ትሄዳለህ? ልጁን የሚለው ከታምራት ጋር እንደመጣሁት አታሩ የት ነው የምናድር? እዚህ ነው እኔ ሶፋ ላይ ተራል እዛ እናንተ ተኙ። እዚህ ጋር አልካለሁ ችግር ነው እኛ እናድር። እናመሰግናለን። ታድራለህ። ስለዚህ አናድርም። አሁን የሆንሽውን ነገር ተናገሪና እንሄዳለን። እግዚአብሔር ያው ልጅሽ ልንገርህ፣ ምንም የሆንኩት ነገር የለም። ሰላም ነው። ድንገት ነበር፣ እኔም ሳላውቀው ነው። ሀና ተይው፣ እሱን አትዋሺ። እኔ አውቅሻለሁ። እሺ ከኔ የሆነ ነገር እየደበቅሽ እንደሆነ ይሰማኛል። ምንድን ነው እንዴ? ምንድን ነው የሚያስቃችሁ? ቅዱስ ምንም የለም አባቴ፣ የሚያስቅ ነገር ምንም የለም። ለውደ ምስቅ ማነው የሰገው? የገለፈጣ እንዴ በውስጥ ይመጣል። ምን ተዝብሮ ነው የምትሰጠው? እግዚአብሔር የሆነ ነገር ግን አሁንም ደግሞ እየሰራችሁ ሁኑና ማለት ነው። ስማኝ ዋታ ይበቃል። እኔ እስካሁኑ ይበቃኛል ነው በነፍሴ የተጫወታችሁት። አይ ቅዱሴ እኔና አንተ ፊት ከዚህ እየሳኩ ነው መታየት እንፈልገው። ይደብረኝ ልቅስ እሱ ነው ትፈልገው። ፍራንክ የምትሉት ነገር ነው ሀና። አሁንም እየሆንሽ ያለሽ ነው እሱ እግዚአብሔር ነው። ምንም ፍራንክ አለሽ ማለት እና ታዲያ ምንድን ነው? ለምን የምትስቁት ታዲያ? እኔ እያወራሁ እያለ ኧረ ቀን ያጋጠመ ነገር አሁን ትዝ አለ። በዚህ ውክልሌት ላይ ስሜት ሳላስታውስ በጣም ነገር አጋጥሞህ ነበረ? ስማኝ በቃ የምትሰሙኝ ከሆነ ስሙ። በቃ ሰውም ትንቷል አይደል? ስለዚህ ምንድን ነው የተፈጠረው ነገር ንገሩኝ። አንቺ ምንም የለም አትበኝ ሀና። እንዴ ምንም የለም ትላለች እንዴ? እንዴት ነው ምንም የሌለው ነገር? በሰው ነፍስ መጫወት ማለት ነው እንዴ? ይልክሽ ሰማይ እኔን አታምነኝ? አምንሽ ነበረ እኮ ግን ዛሬ እኮ ማላቃታና እኮ ነው ማለት ይቅርታ፣ ለዛ ይቅርታ። ድጋሜ እንደዚህ አይነት ባህሪ አላሳየህም። ይቅርታ ግን ምንም ነገር የተፈጠረ የለም። አምላክ ይብራል እና ምንም አትጨነቅ እሺ። ሰላም ነው ሲጀመር። ሀና በፈጠረሽ በእናትሽ በቃ የሆንሽውን ነገር ካልተናገርሽ ማለት ነው ማርያም እንጣላለን ማለት እባክሽ ማለት እኔንም እያስጨነቅሽ ነው። ብቻሽን አይደለሽም። እኔ ከጎንሽ አለሁ። ይኸውልሽ እኔ እናት ማርያምን አይስዌር እኔ ከጎንሽ አለሁ። ምንም ነገር ቢያስጨንቅሽ ምንም ነገር ቢፈጠር እኔ ካንቺ ጋር አለሁ። ይሄን ችግር ውስጥም ከሆንሽ ወይ ደግሞ የሆነ ነገር ውስጥም ከሆንሽ ንገሪኝና አብረን እናልፋለን፣ አብረን እንፈታዋለን። ይሄን ችግር ንገሪኝ እባክሽ። ብቻሽን አትጨነቂ ሀና፣ ብቻሽን እንትን አትታመሚ። ንገሪኝ ቆንጆ ንገሪኝ። ምንድን ነው የተፈጠረው ነገር? ምንድን ነው ያስከፋሽ ነገር? ምን ሆንሽ? ንገሪኝ ለኔ እናት ንገሪኝ። አትዋሽ፣ ንገሪኝ። እኔ ቆንጆ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ምንድን ነው ማን ያስከፋሽ ማለት እኮ? ለምንድን ነው ታዲያ? እሺ ለኔ ንገሪኝና አብረን ይህን ችግር እንፍታው እንወጣው እኮ እያልኩሽ ነው። ብቻሽን አትጨነቂ፣ አትታመሚ። ምንም የለም። በቃ በሰዓቱ ድንገት ነው ባህሪ እንደዛ የሆነብኝ። ለእኔም ግራ እስከሚገባኝ እዛ ነው። ምንም ነገር የለም እና ሰላም ነው። በቃ አትጨነቅሽ። ሰው ምንም አልሆንሽም? ደህና ነሽ? አዎ ደህና ነኝ፣ ሰላም ነኝ። እኔ ግን አልተዋጠልኝም በእውነት ደህና ነኝ። እኔ ከአንተ ምንም ነገር ደብቄ ታውቃለህ? ለማንኛውም ይሁን፣ ሰላም ከሆንሽ ሰላም፣ ችግር የለም። ምንድን ነው በቃ ስለረበሽኝ ይቅርታ።
ስልኬ ነው በሌሊት መጣ በሌሊት ይቀመጥ አለኝ። ሁለቱም ስልክ ያለ እኔ ደግሞ ይደብራል። ላትሄድም ቅዱስ እናተኛ እዚህ ጋር እኔ ሶፋ ላይ ተኛ። ሳቱን አይሻላ አቡነ ተኝ አንተ ናታ መራታችሁን ወደዛ አስቋቋርጥ ነው ተኙ። እናንተ እዚህ ጋር ተኛሉ። እሺ ምንም የማይባል ነገር ባዳ ቤት እንደሄዳችሁ ቀለለች። በጣም ነው የሚደብረኝ። እንዴ እኔ ጠዋት ስራ ገቢ ነኝ ያልኩ እዚህ ትሄዳላችሁ። ቤት መጣሁ ብዬ ነው ጠፊ እንትን እያሉ ነው እና እኔ እንደገና እንደወጣ ወጥቼ ዝም ብዬ ነው እንደማት ምን ሆነሽ የኔ ቆንጆ ተይተኝ እሺ እሺ እስኪ እሺ በይ ወይ እሺ ኧረ በስመ አብ አንድ ቀን እሺ ብላ አታውቅም። ኧረ አንቺ ምን ሆነሽ ነው? እኔ አሁን ምንም መከራከራችን እሺ ቆልፌ ውስጥ በኩል አጥፋለት መብራት አዲስ ነገር አለ ፍቅሬ ምን ሆነሻል እንደ ወትሮው አይደለሽም ዛሬስ ከፍተሻል የኔ ሲሳይ ያው ከስልክ እንግዲህ ጋይሶች የተፈጠረው ነገር ይሄ ማለት ደህና ነኝ አለችኝ፣ ግን ምንም አልጣመኝም። ኤኒዌይስ ቀስ በቀስ እኔም በራሴ መንገድ ለማጣራት እሞክራለሁ እንጂ እንደዚህ ብቻዋን የታመመች መቆየት የለባትም። ሴት ልጅ ናት፣ ብዙ ነገር ሊፈጠር ይችላልና የሆነ ነገር እየደበቀችኝ ያለ እየተሰማኝ ስለሆነ እኔ ደግሞ ውስጤ ላይ የሆነ ነገር ከሸተተኝ ውስጤ የሆነ ማለት የሆነ ነገር ይነግረኛል፣ ውስጥ ይታወቀኛል። በቃ የሆነ ነገር እንደሚፈጠር ውስጤ ይነግረኛል። ለዛም ስለሆነ በዚህ ሌሊት የመጣሁት እና እኔም በራሴ መንገድ ለማጣራት ሞክራለሁ፣ ደግሞ ደርስበታለሁ። አምሹር ተስፋ አለኝ። እናንተ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህ ቪዲዮ ሼር እያደረጋችሁ ለብዙ እንዲታደርጉ ታምራት አመሰግናለሁ። ናሚዳው